ይህ ዲደብሊው ነው። ዲደብሊው ከመሃል አውሮፓ በየዕለቱ የሚያሰራጨውን ዝግጅት ማሰማት ይጀምራል። ሐሙስ ነሐሴ 23 2011 ዓ.ም ጤና ይስጥልኝ አድማጮቻችን፣ እንደምናመሻችሁ። የዓለም ዜና፣ የዜና መጽሔት እና ሳምንታዊው የባህል መድረክ ናቸው በምሽቱ ስርጭታችን የሚቀርቡት። ሸዋዬ ለገሰ የዓለም ዜና ታቀርብልናለች። ስርጭቱን በመምራት አብሬያችሁ የማመሸው ደግሞ ሂሩት መለሰ ነኝ። አብራችሁን ቆዩ። ስርጭታችን በራዲዮ በ13780 ኪሎ ሄርዝ 22 ሜትር ባንድ እና በ11995 ኪሎ ሄርዝ 25 ሜትር ባንድ ላይ ይደመጣል። የአዲስ አበባና አካባቢዋ አድማጮች በኢትዮ ኤፍኤም 107.8 ላይ ስርጭታችንን መከታተል ትችላላችሁ። በሳተላይት በድር 4 በ11996 ሜጋሄርዝ DWA2 26 ዲግሪ ኢስት ሆሪዞንታል፣ በናይል ሳት 201 7 ዲግሪ ዌስት ቨርቲካል በ11976 ሜጋሄርዝ DWA2 ላይ እንገኛለን። ከድረገጻችን ወይንም DW አምሃሪክ በተባለው አፕሊኬሽን በተንቀሳቃሽ ስልክና ታብሌትም እንደመጣለን። DW አምሃሪክ በተባለው የፌስቡክ አድራሻችን ስርጭታችንን በቀጥታ ሲተላለፍ ማድመጥና አስተያየት መስጠትም ትችላላችሁ። የተሰራጩ ዝግጅቶቻችን ደግሞ በቴሌግራም በፌስቡክና በድረገጻችን ላይ ይገኛሉ። ወደ ዛሬው ዝግጅታችን ዝርዝር ስናልፍ የዓለም ዜና ቀዳሚው ነው። በግጭት አፈታት ላይ አትኩሮ በሐዋሳ የተካሄደው የሃይማኖት መሪዎች ጉባኤ በኢትዮጵያ የተገኘው 3.8 ሚሊዮን ዕድሜ ያለው ቅሪተ አካል ሀገር በቀል የኢኮኖሚ ማሻሻያ መርሃ ግብር፣ የትግራይ ተቃዋሚ ፓርቲዎች አቤቱታ፣ አሳሳቢው የቺኩንጉንያ ስርጭት እንዲሁም የየመን ጦርነትና ግራጋቢው የኃይል አሰላለፍ ዜናን የሚከተለው የዜና መጽሔት የሚያስቃኘን ጉዳዮች ናቸው። የሳምንታዊው የባህል መድረክ ትኩረት የአሸንዳ አሸንድዬና ሶለል በዓላት አከባበር ነው። ለሁሉም ዝግጅቶቻችንን እንድትከታተሉ በመጋበዝ ወደ ቀዳሚው የዓለም ዜና ወስዳችኋለሁ። ሸዋዬ ታቀርብልናለች። የዲደብሊው ዜና። እንደምናመሻችሁ አድማጮች፣ በመጀመሪያም ዋና ዋና ዜናዎቹ ሳይንቲስቶች 3.8 ሚሊዮን ዓመት እንደሆነ የገለጹት ኢትዮጵያ ውስጥ የተገኘው ቅሪተ አጽም በሰው ዘር አመጣጥ ታሪክ እስከ ዛሬ ምላሽ ላላገኙ በርካታ ጥያቄዎች ቁልፍ ሊሆን እንደሚችል ኢትዮጵያዊው የዘርፉ ተመራማሪ ገለጹ። ዶክተር ዮሐንስ ኃይለስላሴ እስከ ዛሬ ሙሉ የራስ ቅል ቅሪተ አጽም ተገኝቶ ስለማይታወቅና እድሜው ጭምር ግኝቱን የተለየ እንደሚያደርገው ለዶይቼ ቬለ አስረድተዋል። የስፔን የባህር ጠረፍ ጠባቂዎች ከ200 የሚበልጡ ተሰዳጆችን በሞሮኮና በስፔን መካከል በሚገኘው አልቦራን ባህር ውስጥ ከመስጠም አዳኑ። ተሰዳጆቹ ከእንጨት በተሰሩ 3 ጀልባዎች ላይ ተጭነው ነበር ተብሏል። በመላው ዓለም በሚፈነጣጠር ቦምብ ማለትም በክላስተር ቦምብ የሚሞቱትም ሆነ የሚጎዱት ሰዎች ቁጥር ካለፈው ዓመት ጋር ሲነጻጸር መቀነሱን ጉዳዩን የሚከታተለው ተቋም አስታወቀ። እንደ ተቋሙ ዘገባ የዛሬ 10 ዓመት ይህን የጦር መሳሪያ ላለመጠቀም ተስማምተው የፈረሙ 106 ሀገራት ያላቸውን ክምችት በ99 በመቶ ቀንሰዋል። ሆኖም ዩናይትድ ስቴትስ እና ሩሲያን ጨምሮ ውሉን ያልፈረሙ በርካታ ሀገራት አሉ። የየመን መንግስት የተባበሩት አረብ ኤሚሬቶች አደን ከተማ ላይ ወታደሮችን በአውሮፕላን ደበደበ ሲል ከሰሰ። ዜናው በዝርዝር። ሳይንቲስቶች 3.8 ሚሊዮን ዓመት ያስቆጠረ መሆኑን የገለጹት ኢትዮጵያ ውስጥ የተገኘው ቅሪተ አጽም በሰው ዘር አመጣጥ ታሪክ ምላሽ ላላገኙ በርካታ ጥያቄዎች ቁልፍ ሊሆን እንደሚችል ተነገረ። ሙሉ የጭንቅላት ቅሪተ አጽሙ በአፋር ክልል ወራንዞ ሚሌ ውስጥ ከ3 ዓመት ከ6 ወር በፊት መገኘቱን ከባለሙያዎቹ አንዱ ዶክተር ዮሐንስ ኃይለስላሴ በአሜሪካን የክሊቭላንድ የተፈጥሮ ታሪክ ቤተመዘክር ተመራማሪና የዩኒቨርሲቲ ፕሮፌሰር ለዶይቼ ቬለ DW ገልጸዋል። ጭንቅላቱን ትልቁን ክፍል ያገኘሁት አልፎኒ ነኝ። የመጀመሪያውን ያገኘው እዛው አፋር አካባቢ ያለ ልጅ ነው። ቦታው ወራንዞ ሚሌ ፕሮጀክት ይባላል። በአፋር ክልል ውስጥ ስምጥ ሸለቆ ውስጥ ያለ ሳይት ነው። በዚህ ሳይት ላለፉት 15 ዓመታት በየዓመቱ እየሄድን አሰሳና ቁፋሮ ስናካሄድ ቆይተናል።
አጋጣሚ ሆነ በ2016 ሚሮዶሮ የተባለ ትንሽ ሎካሊቲ ነች ይህን ቅሪተ አካል አፋሩ የመጀመሪያውን ፒስ ያገኘውና ደምኛም ያው የሚደረገው ሁሉ አድርገን የቀሩትን ሰባሪዎች አፈሩን በመንፋት አግኝተን የተሟላ እንዲሆን አድርገናል ማለት ነው። በቅሪተ አካል ስብስብ እንዲህ የተሟላ የራስ ቅል ተገኝቶ እንደማይታወቅ የገለጹት ዶክተር ዮሐንስ እድሜውም ጭምር ግኝቱን የተለየ እንደሚያደርገው አስረድተዋል። አዲስ የተገኘው የራስ ቅል ቅሪተ አጽም በሉሲና በሉሲ አያቶች የቅሪተ አጽም ግኝት ታሪክ መካከል የነበረውን ክፍተት የሞላና ብዙ መረጃ ማግኘት የሚያስችል አዲስ ግኝት መሆኑንም ተናግረዋል። ይህም ኢትዮጵያ በሰው ዘር አመጣጥ ቀዳሚ ስፍራ የመያዟ ተጨማሪ ማረጋገጫ መሆኑንም ዶክተር ዮሐንስ ኃይለስላሴ ገልጸዋል። አድማጮች ዝርዝሩ በዜና መጽሔት ተካቷል። የስፔን የባህር ጠረፍ ጠባቂዎች ከአፍሪካ ወደ ስፔን ለመሻገር የሞከሩ 208 ስደተኞችን ባህር ውስጥ ከመስጠም ማትረፋቸውን አስታወቁ። የህይወት አድን አገልግሎት ቡድኑ ዛሬ እንደገለጸው ተሰዳጆቹን ትላንት ከቀትር በኋላ ነው በደቡባዊ ሞሮኮና በሰሜን ምዕራብ ስፔን መካከል በሚገኘው አልቦራን ባህር ላይ በሶስት ከእንጨት በተሰሩ ጀልባዎች ላይ ሆነው ያገኛቸው። በያዝነው ጎርጎሮሳዊ ዓመት እስከ ነሐሴ ወር አጋማሽ ድረስ 18018 ተሰዳጆች ወደ ሀገሪቱ መግባታቸውን የስፔን የሀገር ውስጥ ሚኒስቴር መረጃ ያመለክታል። ተሰዳጆችን የስፔን የባህር ጠረፍ ጠባቂዎች ያዳኑት በተመሳሳይ ከጣሊያን ወደብ አካባቢ በስፔን የጦር መርከብ አማካኝነት ከመስጠም ተርፈው በማድሪድና ሮም ባለስልጣናት ውዝግብ ረዘም ላሉ ቀናት ባህር ላይ የቆዩት ሌሎች 15 ተሰዳጆች ወደ ስፔን ይገባሉ ተብሎ በሚጠበቅበት ወቅት መሆኑን ሮይተርስ አመልክቷል። በመላው ዓለም በሚፈነጣጠር ቦምብ ማለትም በክላስተር ቦምብ የሚሞቱም ሆነ የሚጎዱ ሰዎች ቁጥር ካለፈው ዓመት ጋር ሲነጻጸር መቀነሱን ጉዳዩን የሚከታተለው ተቋም አስታወቀ። የሚፈነጣጠር ቦምብን ለውጊያ መጠቀም እንዲቆም የሚታገለው ተቋም ዛሬ ጄኔቫ ላይ እንደገለጸው ቦምቡን ሶሪያ ውስጥ መጠቀሙ ቀንሷል። በየመን ጦርነት ደግሞ ጭራሽ ጥቅም ላይ መዋሉ ቆሟል። ድርጅቱ እንደሚለው ባለፈው ዓመት በዚህ የጦር መሳሪያ የተገደሉት ሰዎች ቁጥር 149 ብቻ ነው። ቁጥሩም በጎርጎሮሳዊ 2017 ዓ.ም ከነበረው በ50 በመቶ ቀንሷል። የዘገባው ተባባሪ ጸሐፊ ሎረን ፐርሲ እንደሚሉት ዘገባቸው የሚያሳየው በዚህ ቦምብ የሞቱት ሲቪሎች መሆናቸውን ነው። የዛሬ 10 ዓመት ይህን የጦር መሳሪያ ላለመጠቀም ተስማምተው የፈረሙ 106 ሀገራት ያላቸውን ክምችት በ99 በመቶ መቀነሳቸውን ዘገባው አመልክቷል። እንዲያም ሆኖ አሁንም ወሳኝ የሚባሉት ሀገራትና አህጉሮች የስምምነቱ ፈራሚዎች አይደሉም። ዩናይትድ ስቴትስ፣ ሩሲያ እንዲሁም በርካታ የምስራቅ አውሮፓ ሀገራት፣ ሰሜን አሜሪካ፣ መካከለኛው ምስራቅና እስያ በውሉ አልተካተቱም። አድማጮች የምትከታተሉት የዶይቼ ቬለ ዲደብሊውን ዜና ነው። የየመን መንግስት የተባበሩት አረብ ኤሚሬት አደን ላይ ወታደሮችን በአየር ደብድባለች ሲል ከሰሰ። በተባበሩት አረብ ኤሚሬት ይደገፋሉ የሚባሉት አደንን ለመገንጠል የሚንቀሳቀሱት ኃይሎች ደቡባዊዋን የየመን ግዛት አደንን መልሰው መቆጣጠር መቻላቸውን ዛሬ አስታውቀዋል። የየመን መንግስት በጊዜያዊ መናገሻ ከተማው አደንና በዚንጅባር ከተማ ላይ ኤሚሬቶች ወታደሮቹን ኢላማ ባደረገ የአየር ጥቃት በርካታ ሲቪሎችና ወታደሮች ላይ ጉዳት ማድረሱን አመልክቷል። ድንበር የለሽ የሐኪሞች ቡድን በበኩሉ ትናንት አደን ከተማ ላይ በተካሄደው ከባድ ውጊያ 51 ሰዎች ተጎድተው እንደነበርና ለሕክምና ሲወሰዱ 10ሩ ህይወታቸው ማለፉን ዛሬ አስታውቋል። የተባበረው አረብ ኤሚሬቶች መንግስት በሳውዲ መራሹ ጥምር ወታደራዊ ትብብር ውስጥ ቁልፍ ተሳታፊ በመሆኑ የየመን መንግስት በኢራን በሚደገፉ ሁቲ ሚሊሻዎች ላይ በሚያደርሰው ጥቃት ቢተባበርም በሌላ ወገን ደግሞ አደንን ለመገንጠል የሚንቀሳቀሱት አማጽያንን ማሰልጠንና መደገፉ ይነገራል። የቀድሞ የኮሎምቢያ አማጺ ቡድን ዳግም ነፍጥ ለማንሳት መዘጋጀቱን አስታወቀ። በኮሎምቢያ አብዮታዊ ጦር ኃይሎች የኮሎምቢያ አብዮታዊ ጦር ኃይሎች የተሰኘው አማጺ ቡድን ትናንት ማምሻውን በቪዲዮ ባሰራጨው መልእክት
በመንግስት ላይ የጥቃት እርምጃ መውሰድ እንደሚጀምር አመልክቷል። ቡድኑ በጎርጎሮሳዊ 2016 ዓ.ም ከመንግስት ጋር የሰላም ስምምነት መፈረሙ ይታወሳል። 32 ደቂቃ በሚሆነውና በዩቲዩብ በተሰራጨው የቪዲዮ መልእክት የአማጺው ቡድን 2 የቀድሞ አዛዦች ሃቫና ላይ የተፈረመው ስምምነት ተግባራዊ እንዳልሆነ በማመልከት በርዕዮተ ዓለም አልተሸነፍንምና ትግላችን ይቀጥላል ሲሉ መደመጣቸውን የአሶሲኤትድ ፕሬስ ዘገባ ጠቅሷል። ከአማጺያኑ አዛዦች አንዱ ኢቫን ማርኩዝ የቡድኑ ዋነኛ ተደራዳሪ የነበረ ሲሆን የእህቱ ልጅ ታስሮ በአደንዛዥ እጽ ማዘዋወር ምርመራ ላይ እንዲተባበር ወደ ዩናይትድ ስቴትስ ከተወሰደ በኋላ ለ1 ዓመት ተሰውሮ መቆየቱን ዘገባው ያመለክታል። ከመንግስት ወገን በጉዳዩ ላይ የተሰጠ ምላሽ የለም። ሆኖም ሌሎች የስምምነቱ ፈራሚ የሆኑ አማጺ ቡድኖች ግን ምንም እንኳን ችግር ቢኖርም ውሉን አክብረው እንደሚቆዩ መግለጻቸውን ዘገባው አክሎ ጠቅሷል። ይህ ዶይቼ ቬለ DW ነው። የዓለም ዜናውን ለማጠቃለል ዋና ዋናውን በድጋሚ ነው። ሳይንቲስቶች 3.8 ሚሊዮን ዓመት እንደሆነው የገለጹት ኢትዮጵያ ውስጥ የተገኘው ቅሪተ አጽም በሰው ዘር አመጣጥ ታሪክ እስከዛሬ ምላሽ ላላገኙ በርካታ ጥያቄዎች ቁልፍ ሊሆን እንደሚችል ኢትዮጵያዊው የዘርፉ ተመራማሪ ገለጹ። ዶክተር ዮሐንስ ኃይለስላሴ እስከዛሬ ሙሉ የራስ ቅል ቅሪተ አጽም ተገኝቶ ስለማይታወቅና እድሜውም ጭምር ግኝቱን የተለየ እንደሚያደርገው ለዶይቼ ቬለ አስረድተዋል። የስፔን የባህር ጠረፍ ጠባቂዎች ከ200 የሚበልጡ ተሰዳጆችን በሞሮኮና በስፔን መካከል በሚገኘው አልቦራም ባህር ውስጥ ከመስጠም አዳኑ። ተሰዳጆቹ ከእንጨት በተሰሩ 3 ጀልባዎች ላይ ተጭነው ነበር ተብሏል። በመላው ዓለም በሚፈነጣጠር ቦምብ ማለትም በክላስተር ቦምብ የሚሞቱም ሆነ የሚጎዱ ሰዎች ቁጥር ካለፈው ዓመት ጋር ሲነጻጸር መቀነሱን ጉዳዩን የሚከታተለው ተቋም አስታወቀ። የዛሬ 10 ዓመት ይህን የጦር መሳሪያ ላለመጠቀም ተስማምተው የፈረሙ 106 ሀገራት ያላቸውን ክምችት በ99 በመቶ ቀንሰዋል። ዩናይትድ ስቴትስ እና ሩሲያን ጨምሮ ውሉን ያልፈረሙ በርካታ ሀገራት አሉ። የየመን መንግስት የተባበሩት አረብ ኤሚሬቶች አደን ከተማ ላይ ወታደሮችን በአውሮፕላን ደበደበ ሲል ከሰሰ። ዜናው በዚሁ አበቃ። የዓለም ዜና ያቀረበችልን